توفيق طيب والله بيجي لكم حرام ثم والله لازم الله يفسهل بعدو اسمع اعرف بيساسالو هنا لا وشبل ኧረ በስመ አብ ውይ ስታሳዝን በእግዚአብሔር ውይ እንደዚህ አይነት ወንድ ማለት ነው ቢቀር ይሻላል የቀረ ይሻላል። ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያላችሁበት ሰላማችሁ ይብዛልኝ። እውነት እኔ እንጃ በጣም ነው ያሳዘነችኝ እግዚአብሔርን ማለት ነው በጣም ነው ያሳዘነችኝ። ሮዛቴው ሁላችሁም ታውቃታላችሁ። መጀመሪያ ይሄን ዩቲዩብ ስትጀምር የተንቢ ጋር ሄዳ ወይ ለምለም ጋር ሄዳ ከእሷ ጋር ሄዳ ነው ይሄ ዩቲዩብ እንዴት ከፍትላት ያደረገችው ማለት ነው። እና ሞኒ ከሆነች በኋላ ይሄ ዩቲዩብ በዚህ ዩቲዩብ ነው መተዳደር የጀመረችው። እንደ ማንኛውም ሰው እንደኛ አረብ ሀገር ሄዳ ሰርታ ያው በህመሟ ምክንያት ወደ ሀገር ቤት ተመለሰች ማለት ነው። የሁለት ልጆች እናት ናት። ሁላችሁንም እናያለን እናውቃታለን ማለት ነው። እውነት በጣም ነው ያሳዘነችኝ። በዚህ ኑሮ በዚህ ጊዜ በዚህ ኑሮ ውድነት እቃ በተወደደበት ጊዜ እሷ በዩቱብ የሚታገኘውን በየቀኑ 1 2 እያለች ስንት ቆጠረልኝ ብላ ዩቱብ አይኗን አይታ ያገኘችውን ቤቴ ብላ ቤቴን ላሳምር ብላ እሷ ለገዛችው እቃ ባሏ ደግሞ እንደዚህ ሲያረግ እውነት ይሄ ጆጌ አይታችሁታል እንዴት ወርውሮ እንደሰበረ ማለት ነው። አንድ ቀንም ፕራንክ ነው እንደ ሰው እንጫወት ብላ እንቁላል አንድ ቀቅላ አንድ ሳትቀቅል አቀረበችው ማለት ነው። እሷ ለጨዋታ ነው እና ያልቀቀለችውን ጥሬውን እንቁላል እሱ ላይ ሰበረችው ማለት ነው። እሱ ለጨዋታ ነው። እሱ ግን ለምን እሷ የተቀቀለችውን እንቁላል ለምን በላች፣ ለምን እኔ ላይ ይሄን ትሰብራለች ብሎ አንቋት እንዴት እንዳረገ እንዴት እንደደበደባት የእውነት እኔ የሞተች ነው መሰለኝ። ምክንያቱም እየበላች ነበረ እየበሉ ነበረ እና እንቁላል አፏ ውስጥ በልታ ሳትውጥ እሱ አንቆ ያዛት ማለት ነው። እውነት በጣም ነው የሚያሳዝን። አንዳንዴ የሴት ልጅ ፈተና በተለይ ደግሞ እንደዚህ አንዳንዶች አልፎ አልፎ እንደዚህ ባሎቻቸው እንደዚህ እውነት ሲቸገሩ ሲሰቃዩ እውነት በጣም ያሳዝናል። እና ከካሜራ ጀርባም እንግዲህ ደብድቦኝ ነበረ ብላ ነበረ። እሷ አሳመምከኝ እኮ ትናንት እንደዚህ መታኝ ስላለች ይጨምርለታል። እውነት ጨምሮ መታት። ከዛ በኋላ ምንድነው ዳቦ በበርበሬ ስለሆነ ነው መሰለኝ የተናደደ ትሪውን እንዴት እንዳሽቀነጠረ አይታችሁታል። ገበታ እንግዲህ ክቡር ነው። ይሄን ቂጣ ያጣ ስንቶች አሉ እኮ ይሄን አቶ ራባቸውን የሚያድሩ ስንቶች አሉ። እኛ ሰው እኮ ተመስገን አይልም። ሲኒ እንዴት እንደወረወረ እኔ እውነት ደግነቱ ደግሞ እሷ ላይ አለመስበሩ ነው። ያን ጆግ እሷ ላይ ብለቅስ ጆጉ ውሃ የለውም ባዶ ነው። እሷ እንግዲህ እሷ ስንት ነገር ታስባለች ለኑሮዋ፣ በቃ ብዙ ነገር ታስባለች እና ትረሳለች። ባዶ ጆግ ነው ያቀረበችው ማለት ነው። ውሃ ቀርታ መስሏት ነው። እውነት አይፈረድበትም እውነት ለመናገር ማለት ነው። እሱ ደግሞ ባዶ ጆግ አቀረብሽ ብሎ ጆጉን አንስቶ እንደዚህ ቦጋ አረገ ማለት ነው። የእውነት በጣም ነው ያሳዘነችኝ በጣም ማለት ነው። እና አይዞሽ ያለ ነው ፈተና ነው። አንዳንድ እውነት ለመናገር አንዳንድ እህቶቻችን ፈተና በጣም ነው የሚያሳዝነው በጣም ማለት ነው። ክፉ ወንዶች እንዳሉ ደግሞ ደግ ወንዶች ለሚስቶቻቸው መልካም ነገር የሚያስቡ ለትዳራቸው ጥሩ ነገር የሚያስቡ ጥሩ የሚያደርጉ ብዙ ወንዶች አሉ። እንደዛውም ደግሞ እንደዚህ ክፉዎች አሉ ማለት ነው። እና እውነት እኔ በጣም እንጃ ይከብዳል። አንዳንዴ ሴት ፈተና ከባድ ነው እና ሴት ልጅ ቤት ውስጥ ስንት ነገር ችላ ነው የምትኖረው። በጣም ይከብዳል በጣም ማለት ነው። እና
ያው ደግነቱ ያን ጆግ እሷ ላይ ቢወረውር ያን ሲኒ አንስቶ እሷን ብመታት ኖሮ የሆነ ነገር ያረጋታል። ግን መሬቱ መወርወሩ ደግነቱ። ምክንያቱም በቃ ይህ ሴጣን ስራ ነው። ሴጣን እንዲህ አርግ አርግ ተብሎ ይሆናል አይታወቅም። እና እንኳንም እሷን አልመታት በዛ ጆግ ማለት ነው። ግን እኔ በጣም ነው ያሳዝነችኝ። ምክንያቱም ያ ጆግ ዛሬ በስንት ነው የሚገዛ? በስንት ነው የሚገኘው? በአሁኑ ዋጋ ማለት ነው። እና ኢትዮጵያ ውስጥ ኖሮ እንደዚህ ኑሮ ተወደው የሚበላ እቃ እንደዚህ ተወደው እያለ እሷ ግን አንድ ሁለት እያለች ሁለት ልጆቿን እዛ እሱም ስራ የለውም እያለች ነው እሱን እዛ ቤት ውስጥ እንደዚህ ስትሰቃይ የእውነት ጠንካራ ሴት ናት። በጣም ጠንካራ ሴት ናት። እና አይዞሽ በርቺ። አንዳንዴ ፈተና ሲበዛ ጥንካሬ ይሆናል። እና ለልጆችሽ ስትይ ነው ይሄን ያህል ድካም ይሄን ያህል ስቃይ የምትችል። እና ያው በርትተሽ ነገ ደግሞ ሌላ ቀን ነው። እግዚአብሔር ያውቃል፣ ሁሉም ያልፋል ማለት ነው። በርቺ ማለት ነው የምፈልገው። የእውነት ሮዛዬ በጣም ነው ያሳዘነችኝ እውነት ለመናገር ማለት ነው። ጆጉ እንደዚህ ሲወድቅ እሷ ድንጋጤ እንዴት እንደደነገጠች እውነት ለመናገር ማለት ነው። ምን አይነት እንጃ አንዳንድ ሰዎች እንዴት እንደሚያስቡ አላውቅም። እና በጣም ከባድ ነው በጣም ማለት ነው። ምን ማድረግ አይቻልም። ፈጣሪ ልቡን ይስጠው፣ ልቡን ይስጣችሁ። እንደዚህ አይነት ሰዎች ያው ትዕግስት ያስፈልጋል። ሴቶችም ደግሞ ትዕግስት ነው የሚያስፈልገው። እውነት በርቺ ማለት ነው የምፈልገው። ያላገባችሁ ጸልዩ። እውነት ያላገባችሁ ሴቶች ማለት ነው፣ ያላገባችሁ እህቶቻችን ጸልዩ። እንደዚህ አይነት ወንድ ምንም በቀለቤቱ የማያስብ እንደዚህ አይነት ወንድ አይግጠማችሁ። እውነት ዱዓ አድርጉ፣ ጸልዩ ማለት ነው። እና መልካም ወንድ እንደ እናት የሚያይ እንደ እህት በቃ እንደ ባለቤት የሚያይሽ ወንድ ይግጠምሽ። ያላገባሽ ሴቶች ማለት ነው። እውነት ያገባችሁ ደግሞ መልካም ባሎቻችሁን ተንከባክባችሁ ያዙ። በቃ አክብራችሁ ተንከባክባችሁ ያዙ። እና በጣም ነው የሚከብደው እውነት ለመናገር ማለት ነው። በአሁን ጊዜ ኢትዮጵያ ውስጥ በጣም ኑሮ ውድ ነው። ሁሉ ነገር ውድ ነው በአሁን ጊዜ ማለት ነው። በጣም ነው የሚከብደው እውነት ለመናገር። ግን ሰው እንደዛው ሆኖ ይኖራል። ግን በጣም ከባድ ነው እውነት ለመናገር። በተለይ ልጆች ይዘው በጣም ነው የሚከብደውና እግዚአብሔር እንግዲህ ሀገራችን ላይም ሰላም ያወርድልን፣ ሰላሙን ያምጣልን። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እውነት ለመናገር እኔ በጣም ነው እኔ እንጃ በጣም ነው ያሳዘነችኝ። ብቻ ከባድ ነው። እሷ ግን ያው እንደዛው ችላ ትኖራለች። አይዞሽ በርቺ። አንዳንዴ የሰው ልጅ ወዶም ሳይሆን ሴጣን ነው የሚያሳስተውና እሱ በዛችኛው እንቁላል ተናዶ ያን ንዴቱ አልወጣለት ብሎ ነው እንግዲህ ጆጉ ተሰበረ፣ ሴጣን ተሰበረ። በቃ ያው ደህና ይሆናሉ። እና አይዞሽ እህቴ በርቺ ማለት ፈልጋለሁ። ሁላችሁም በያላችሁ በሰላማችሁ ይብዛልኝ። በሌላ ደግሞ እስክንገናኝ ቸር ያቆየን።